ምን ትሰራለሽ? ውጭ እኮ ነው የምልሽ ከዚህ ውጭ ከዚህ እንደምትመጪ አውቅ ነበር። ሌሊቱን ሙሉ ቁጭ ብዬ እኮ ነው የጠበኩሽ። በጣም ናፍቀሽኛል። አልናፈቅሽም? ቆይ ምንድን ነው በእኔ ላይ ሁሉ የሆነ? ምንድን ነው እየተካሄደ ያለው? ለምንድን ነው ሁሉ ተደጋጋሚ ቅዠት እየመጣብኝ ያለው? ፈጣሪ እባክህን አግዘኝ፣ እባክህን እርዳኝ። ነውር አጎታችን ማነው? ኖር ወሬውን ትተህ ምን አለ ብትበላ? ና የኔ ልጅ ና፣ ጎሽ አረፍ በልና እስኪ ቁርስ አድርግ። የኔ ልጅ ስትል የኑኑ ልጅ ነገር እንዴት ሆነ ግን? የምን ልጅ? ምን ነው ደነገጥክ? እህት አልነገረችም እንዴ? ሰውዬ ለምን የቀረበልህን ምግብ አርፋ አትበላም? እኔን ሰውዬ እሳቸውን ደግሞ ልጅ ይገርማል። ቤት እኮ ስለምን ልጅ ነው የሚያወራው አቶ ዝግዬ? ለዝርዝሩ ስመኝ ድንበሩ። ምንድነው ደግሞ እሱ? እቺ ልጅ ተጋርማ እኔ ነኝ አይደል? በቃ የቤቱን ስራ የምሰራው፣ ቤት ማጠዳው፣ ዕቃ ማጥበው፣ ቁርስ የምሰራው። ነፍሰ ጡር ናት አላልሽም? ስራ መስራትም ከሆነ ለሷ ጥሩ አይደለም። አባቱ ማን እንደሆነ ለመለየት እኮ ማለቴ በዲኤንኤ ያው ልጁ መወለድ አለበት አይደል? የምን አባት? ኑኑ እርጉዝ ነች እንዴ? ገና የሚገርመውን ነገር መች ሰማ? ከተጠረጠሩት መሃል ውስጥ አንተ አንደኛው ነህ። ምን? ኧረ እኔ በህይወቴ ከተፈጠርኩ ጀምሮ እንደዚህ አይነት አደነጋገጥ አይቼ አላውቅም። ልትበር ነው እንዴ? አይዞ አንተ ብቻ አይደለም ብቸኛው ተጠርጣሪ። ቆይ አንተ ስራ የለም እንዴ ዛሬ? ቁርስን በላ አይደለም? በል ተነስ፣ ናውጣ ተነስ። መውጫውን ካሳየኝማ እዚህ የምቀመጥበት ምንም ምክንያት የለም። እሺ ሂድ፣ በረንዳው ላይ ጠብቅ። በነገራችን ላይ አጎቴ በትክክለኛው ሰዓት ስለመጣ ደስ ብሎኛል። ምናልባት ልጁ ሲወለድ ዲኤንኤ ማስመርመር ላይኖርብሽ ይችላል። ምክንያቱም ልጁ ሲወለድ ከሶስት የአንዳችንን መልክ ይዞ ስለሚወጣ ያው ብርሽንም እንዳታባክኝ ብዬ። ወዴት? ወደ አንተ ነው። አልገባኝም። ቆይ እዚህ ምን እየተካሄደ ነው? አሁን ዝም በልና ቁርስን ብላ። ምን ዝም ብለህ ታፈጥብኛለህ? አርፈ ቁርስን ብላ አለችህ እኮ። አሁን ሁሉም ሄደዋል። የተፈጠረው ነገር ልትነግሪኝ ትችያለሽ? ምን የተፈጠረውን ነገር ንገሪኝ ትለኛለህ? ሰማህ አይደል እንዴ የሆነውን ነገር? ቆይ ግን ከማን ያረገዘችው? እኔ እንጃ። ወይ ከዘገየ ወይ ከቢኒ ወይም ደግሞ ካንተ እንዳትይ ብቻ። ለምንድን ነው የማልለው? አንተስ እየተመላለስክ ቢሆንም ለብዙ ጊዜ እዚህ እያደርክ እየዋልክ አልነበር እንዴ? የኔ ፍቅር ቶሎ ስለማልመጣ ተናደሽብኝ ነው አይደል? እስኪ ርቀትህን ጠብቅ። እኔ እኮ በጣም ናፍቀሽኛል። እረፍ አልኩህ እኮ። አሁን በዚህ ጭንቀት ውስጥ ሆኜ ስለዚህ ነገር የማስብ ይመስላል? መቼም እኔ በእንደዚህ አይነት ተራ ነገር እየተረጠሽኝ አይደለም ማለት። እሱም ልጁ ሲመጣ ይለየለ እንዴ? ለማንኛውም እዚህ ለመኖር ወስኜ ነው የመጣሁት። ምን ነው ደግሞ ራስሽ አይደለሽ እንዴ ከኔ ልትርቅ አልፈልግም ምናምን ስትይ የነበረው? ያጭሳም ካልሆነ ባልሽ እንደሆነ ቅምጥሽ ሞሪና ያቅ። ቆይ ግን እርግጠኛ ነህ እዚህ ነገር ውስጥ እጅ የለበትም እንዴ? ብቻ አሁን በዛች በሰራተኛዋ እየጠረጠርሽኝ ባልሆነ ግድ የለም እንደርስበት የለም። ግን እኮ ባልሽ ከሆነ የተነካከው ለኛ በጣም ጥሩ ነው። በዛውም ፍቺ መጠየቂያ ቆንጆ ስለታ እኔ ስለምን ይመስላል የልጁን አባት አጥብቄ መጠየቄ? እንዳልከው ቢሆንልኝማ
ብዙ ርቀት ሳልጓዝ እዚሁ የምፈልገውን አገኘ ነበር። ጭራሽ ስራ ጥለሽ እዚህ ተጎልተሽልኛል። ለነገሩ ምን ታረጊ? ያጨማለኩሽ እኔ። ውስጤ እኮ ጥሩ ስሜት እየተሰማኝ አይደለም። ትንሽ አሞኝ እኮ ነው። ተይ እንጂ በሰበቡ ሊታረፍ። እባክሽ ተነሽና ስራሽን ስሪ። ውጭ የተቀለለልሽ ልብስ አለ። መቼም ማሽኑ እንደተበላሸ ታውቂያለሽ አይደል? አሞኛል እያልኩሽ እኮ ነው። ለምን አትረጂኝም? እና ነፍሰ ጡር ሆነሽ ላያምሽ ነበር? እኔ ነፍሰ ጡር አይደለሁም። አሁንም ቢሆን ይሄን ነገር ማመን አልችልም። እኔ ይልቅ እኔ አእምሮዬ ልክ እየሰራ አይመስለኝም። ድሮስ ጤነኛ ልትሆኚ ነበረ። ያቺ ምስኪን እናትሽ ስራ ስሪ ብላ ብትልክሽ ዲቃላሽን ታቀፈሽ ልትመለሽላት ነው። አሁንስ በጣም በዛ እንዴ! እኔ በቃ ከዚህ በላይ መቋቋም አልችልም። እንደውም በቃ አሰናብችኝ። ምን? ወዴት ነው ማሰናበትሽ? እባክሽ ብትችይማ ወደ ሞት ቢሆን ደስ ይለኛል። አሁንስ መኖሩን ላን ያስጠላኝ። ኑኑዬ እስኪ ትንሽ ተረጋጊ። እኔ እኮ የተናደድኩብሽ ትንሽ ስለተበሳጨው ነው እንጂ ባንቺ የሚጨክን አንጀት ኖሮኝ አይደለም። በጣም ነው የምወድሽ። አንቺማ ምን ታደርጊ? የጨከነብኝ ፈጣሪ ነው። ጭራሽ ክብሬን ጠብቄ በኖርኩኝ ነፍሰ ጡር። ቆይ እንዴት ሊሆን ይችላል? እኔ አይደለም ደፍሬ ወንድ ጋር ልጠጋ ቀርቶ ወንድ ልጅ ገና ሳይ ልቤ በፍርሃት ነው የሚረዳው። እትዬ ግድ የለሽም። የሆነ ስህተትማ አለ። ስህተትማ የለም ኑኑዬ። እኔ ራሴ አላምን ብዬ ለሶስተኛ ጊዜ የእርግዝና መመርመሪያ አምጥቼ እንደመረመርኩሽ ታውቂያለሽ። ግን አሁንም ቢሆን ውጤቱ የሚለው እርጉዝ ነሽ። እኔ እርጉዝ አይደለሁም። እኔ እርጉዝ አይደለሁም። እኔ አላረገዝኩም። ድንገት ሴት ላይ ነገር ሊፈጠር አይችልም። እኔ እርጉዝ አይደለሁም። እንግዲህ እኔ ለመጨረሻ ጊዜ ነው የምጠይቅሽ። ማን ነው? ዘገየ ነው አይደለ? ንገሪኝ እባክሽ። ይኸውልሽ ከአንዴም 2-3 ጊዜ ከሰራተኛ ጋር ሲልከሰከስ አግኝቼዋለሁ። እሱ ነው አይደለ? ቆይ ግን ለምንድን ነው ይሄን ያህል የምታስጨንቂኝ? በቃ ልቀቂኝና ልሄድበት እባክሽን። ወዴት ነው የምለቅሽ? የሰው ትዳር እንደዚህ አበላሽቶ በቀላሉ የምለቅሽ ይመስላል እንዴ? እኔ ማንንም ትዳር አላበላሸውም። ጋሼ እንዲህ አይነት ጸባይ እንደሌለባቸው በተደጋጋሚ ነግሬሽ ነበር። እና ያ ዱርዬ ነው አይደለም? ስለዚህ አያሌው ነው ማለት ነው። አሁንም ቢሆን ደግሜ ልነግርሽ የምችለው ይሄን ብቻ ነው። ማንም ሰው ጫፌ ላይ አልደረሰም። እና ጽንሱ እንደ ኮባ ሆድሽ ውስጥ በቀለ። እኔ አሁንም ግን የምጠረጥረው አንድ ሰው ብቻ ነው። እሱም የገዛ ባሌ። ዛሬ ደግሞ በጊዜ ተሰይመሃል። በሰላም? ቆይ ምን ልታደርግ መጣ? ዘመኑ ቢያስገድደንም ያው ባህላችን ግን አይፈቅድልንም። ግን ባዶዬን ዝም ብዬ ቁጭ ከምል ዝም ብዬ ውሃ ነገር ላቁራ። ብራዘር ግማሽ ሊትር ውሃ። እቺ ነገር ግን ስለምከብደኝ ሩብ ነገር እናርጋት። አባቴ እቺ ሩብ ታረጋግኛለሽ? እንዴ አባዬ ከዚህ በታች ስለሌለ እኮ ነው። እርግጠኛ መሆን እፈልጋለሁ። እኔ ግን እርግጠኛ ነኝ። ማለቴ ያው ባልሆንም ነኝ። ቆይ ገና ስለምን እንደማወራው ቀን እርግጠኛ የምትሆነው? ስላያሌው፣ ስለ ሚስት ወንድም። ቆይ አሁንም እዛው ጋር ነህ? ለአንተ መልካም ልጅ ላልሆን እችላለሁ። ሱሰኛ ነኝ፣ አላማ የለኝም። ግን በደንብ በማሰብ እችላለሁ። ማብላላት፣ ነገሮችን ሁሉ አስተውላለሁ። እንኳን እንደዚህ አወሳስበህብኝ አይደለም ቀጥታ ተናግረህ ራሱ ንግግር ለእኔ ግራ ነው። እንጀራ እናቴን አልወዳትም። አንተ ራስህ ከእሷ ጋር ባትኖር ደስታህ ነው። እርግጠኛ ነህ ግን ከኑኑ ጋር ምንም ነገር የለህም? ቢኖረኝ እሷ እንዴት ትደብቃለች? ሊያውም ልጅን ያክል ነገር በሆዷ ይዛ። ለእሷ ጥሩ ስሜት እንዳለህ ነግረኸኝ ነበር። አባዬና ልታጣብሰኝ ነው? ኑኑ በጣም ታሳዝናለች። ማለቴ እንደዚህ ሆና ቤተሰቦቿ በያዋት ያዝኑባታል። እና ቤተሰቦቿ እንዳያዝኑባት እኔ ላግባት? አንተ ልታስበው ማትችል ውድ የሆነ ስጦታ እንሰጥሃለሁ። ማን ያውቃል፣ ምናልባት ይህን የተበሳበሰ ህይወትህን ኑኑ ልታጸዳልህ ትችል ይሆናል። ይቅርታ ግን አባዬ፣ የሆነ ነገር ለመሸሽ እየሞከርክ ነው። ቆይ
ያንተን ህይወት ለመለወጥ ማሰቤ ነው እንደዚህ እንድትል ያደረገ? ነፍሷን ይማረውና የእናቴን ድርሻማ ከዚህ በፊት ብዙ ጊዜ ጠይቄ ነበር ብዬ ነው። ማን ያውቃል? ምናልባት ያ ጊዜ አሁን ቢሆንስ? የኔን የበሰበሰ ህይወት ከምታጣራ ቤት ያለውን ቆሻሻ መጀመሪያ ብታጣራ ይሻል። ይኸውልህ የቤቴን ቆሻሻ ለኔ ተው። አንተ ብቻ እኔ ያልኩህን ነገር አድርግ። ኑኑን አግባት። አግባት? ቆይ ንቀት መሆኑ ነው ውጭ ያለውን ልብስ አታጥቢ የጠበቅሽኝ? እኔ ራሴን ማወቅ ፈልጋለሁ። ይሄ ደግሞ ምን ማለት ነው? ቆይ እኔ ምንድን ነኝ? ለምንድን ነው የሁሉ ነገር በእኔ ላይ ብቻ እየተፈጠረ ያለው? አልገባኝም። ቆይ እብድ መጫወትሽ ነው? ኧረ እባክሽ። ከዚህ ቤት መውጣት ፈልጋለሁ። በግድ እዚህ አስረሽኝ ልታስቀምጪኝ አትችይም። ገባሽ? ምን አስቸኮለሽ ለመውጣቱ? ልጁ ሲወለድ ትደርሽ የለ እንዴ? እኔ እስከዛ መጠበቅ አልችልም እያልኩሽ እኮ ነው። ቆይ ለምን አይገባሽም? ዝጊ አፍሽን። ቆይ ከመቼ ጀምሮ ነው እኔና አንቺ እንደዚህ አፍ ለአፍ መካፈት የጀመርነው? አንቺም ቢካልሽ ለጋሽም ቢሆን ነግሬ ከዚህ ቤት እንዲያሰናብተኝ አደርጋለሁ። ጋሽ እዚህ ውስጥ ምን አገባው? ያመጣውሽ እኔ እንጂ እሱ ነው እንዴ? የምለውን ማታምኚኝ ከሆነ ከዚህ በኋላ እዚህ ቤት መቆየት አልፈልግም እያልኩሽ እኮ ነው። ትሰሚኛለሽ? ከባሌም ሆነ ከእንጀራ ልጄም ሆነ ከወንድሜም ሆነ የቋጠርሽው የለሽ እንደ ቤት ባለቤትነቴ ማወቅ ይገባኛል። ትሰሚኛለሽ አይደለ? አሁን ተነሽና ልብሱን ጣቢ። አንተ እንደዚህ ቻውሪ ጥዬ መሄድ አልፈልግም። አታስወሽኝና አባዬ። ኑኑ ፈቃደኛ ከሆነች ላገባ ዝግጁ ነኝ። ግን እዚሁ ቤት የምንኖር ከሆነ ነው። እንደሱም አይሆንም። ምን ችግር አለው? ቆይ ባይሆን ኮንዶሚኒየሙን በሁለታችሁ ስም ላድርግና ሁለታችሁ ለምን እዛ ትኖሩ? አልገባኝም አባዬ። ቆይ ኑኑ እዚህ ቤት እንዳትኖር የፈለከው ለምንድን ነው? እባክህ ልጄ ከዚህ በላይ አታስጨንቀኝ። እኔ ደግሞ እውነቱን ካልነገርከኝ አንተም ማስጨነቅ አላቆምም። ስለምን እውነት ነው የምታወራው? ዝም ብላ ተቀባጥር እባክህ። አባዬ እኔ ልረዳህ እችላለሁ። ምናልባት አለ አይደለ ተሳስተህ የማይሆን ነገር አታውራ እያልኩህ እኮ ነው። እርግጠኛ ነህ ግን አባዬ? ምንም ነገር የደበከኝ ነገር የለም? ቆይ እንዴት ነው አባትህን በዚህ ጉዳይ ትጠረጥረኛለህ? ምክንያት ስላለኝ ነው እያልኩህ እኮ ነው አባዬ። እኮ ተናገራ ታዲያ ምንድነው ምክንያትህ? ምክንያቱንማ አንተም ቢሆን ታውቀዋለህ። አሁን መወሻሸቱ ለሁለታችንም ምንም አይጠቅም። የራስህ ጉዳይ። እሺ እንደውም ማዘኛ እኔ አንተን ሰው ላድርገህ ባልኩ እንደዚህ ትናገረኛለህ? እሺ በቃ ቢያንስ አንተ ከፈራህ እኔ እውነቱን ልናገር። ቆይ ስለምን እምነት ነው የምታወራው? በእርግጥ ይሄን ነገር ለመናገር በጣም ይከብዳል። ግን ስመኝ ያለችው ነገር ልክ ነው። ያ ልጅ ከሶስታችን ያንዳችን ነው። ግቢ ብዙ ኑኑሽ ከተማ ሰይፉ ልክ ነኝ አይደል? ልክ ነህ ዶክተር፣ ልክ ነህ። ውጤቱ ምን ነው? የእውነት አርግዣለሁ? አገብተሻል እንዴ? አይ አላገባውም። የፍቅርስ ጓደኛ ነሽ? አረ ኑሮኝም አያውቅም። ሲጀመር ከወንድ ጋር ምንም አይነት ነገር አድርጌ አላውቅም። ድንግል ነኝ። ምን? ስለዚህ ውጤቴ ያው ነው ማለት ነው? እርጉዝ ነኝ። ከዚህ በፊት ሌላ ቦታ ተመርምረሽ ነበር እንዴ? አሰሪ ናት። በተደጋጋሚ ሲያመኝ እንደ አጋጣሚ ሐኪም ቤት ስትወስደኝ የ1 ወር ከ15 ቀን ነፍሰ ጡር መሆን የተነገረኝ። ይህም የምርመራ ውጤት የሚያሳየው የ6 ሳምንት ነፍሰ ጡር መሆንሽ ነው። ዶክተር እኔ ምንም አይነት ወንድ አላውቅም። እሷን በተደጋጋሚ ሲያስመልሰኝ አይታ ነው ይዛኝ የመጣችው። እባክህን እኔ ምንም ወንድ አላውቅም። ግን እንዴት እርግጠኛ ነሽ? ግን ከዚህ በፊት ሌላ ወንድ አታውቂም? ቆይ ምን እያልከኝ ነው? ለምንድን ነው የሆነውን ነገር በግልጽ የማትነግረኝ? እሺ ተረጋጊ ስሜ። እንዴት ነው የማይታመን ነገር እየነገርከኝ ልረጋጋ የምችለው? ግን የነገርኩሽ እውነቱን ነው።
ኑኑ እኛ እንዳሰብናት አይነት ልጅ አይደለችም። በጣም ባለጌና ስዳደግ ናት። ለመሳደብ ከመቸኮለ በፊት እስኪ ተረጋጋና የሆነውን ነገር ንገረኝ። እኔማ ያው እንደተለመደው አንድ ሌሊት ሀገር ሰላም ብዬ ተኝቼ ነበር። ከዚያ መጣሽልኝ እንዴ ፍቅር? ነይ። ቆይ እንዴት መኝታ ቤት ድረስ ልትመጣ ትችላለች? አላውቅም። እኔ የማውቀው መኝታ ክፍሌ ድረስ መጣ ሰድቤ አንቋሽሼ እንዳባረርኳት። አክሽን። ታዳደራሽ ይሄ ምስጢር ከኔና ከአንቺ ውጭ እንዳይወጣ። እንደዛ አንቋሽሼ እያስወጣኋት፣ እሷ ግን እግሬ ላይ ተንበርክካ እባክህን ለማንም እንዳትናገርብኝ ብላ አልቅሳ ለመነች። በቃ ይሄ ነው የተፈጠረው። እውነቴን ነው አያለው። ይሄ ነገር ግን ውሸትህን ከሆነ እኔ እናንተ የመጨረሻችን ነው የሚሆነው። እንግዲህ እሷ ካልካደችሽ እኔ እያወራሁ ያለሁት እውነቱን ነው። ይህችን ማትረባ ጉሮሮዋን ነው ፈልቅቄ የማወጣላት። አዝናለሁ ኑኑ። እኔ ከዚህ ውጪ ምርጫም መውጫም የለኝም። እባክሽ ተረጋጊ ኑኑ። ቆይ እንዴት ነው የምረጋጋው ዶክተር? ይሄ ጽንስ እንዴት ያለ ግንኙነት ሊፈጠር ቻለ? ቤት ውስጥ ማን ነው የምትኖረው? እኔ ያሰሬ ባል ያሰሬ ልጅና ወንድሟ ነው የሚኖረው። እና ከነሱ ውስጥ አንቺን ማንም የሚያስቸግረኝ የለም? በእርግጥ ልጅዮ ያስቸግረኝ ነበር፣ ግን እኔ ፊት ሰጥቼው አላውቅም እኮ። እንደውም እኮ ተስፋ ቆርጦ ማስቸገሩ ራሱ ትቷል። በተረፈ የሰው ወንድምና ጋሼ በጣም ስነ ስርዓት ያላቸው ሰዎች ናቸው። ድንግልናሽ ግን አሁንም እንዳለ እርግጠኛ ነሽ? ያንን ምርመራ አሁንም ማድረግ እንችላለን ብዬ ነው። እርግጠኛ ነኝ። በሆነ መንገድ ካላጣሁት በግንኙነት እንዳላጣሁት እርግጠኛ ነኝ። አዎ አባዬ፣ ከኑኑ ጋር ተኝተን ነበር። ቆይ እንዴት ማለቴ? ለምን ግራ እንደተጋባ ይገባኛል አባዬ። ምክንያቱም የኔ ግምት ልክ ነበር። ግምቱን ተውና ይሄ ነገር እንዴት እንደተፈጠረ ብቻ ነገር። የሆነ ሌሊት ክፍሌ ድረስ እራሷ ነበር የመጣችው። ምን? ግቢ ውስጥ በሙሉ ፈለግኳት፣ ግን ምንም ላገኘት አልቻልኩም። ልብሷም የለም። ስለዚህ ጠፍታለች ማለት ነው። ወይኔ ምን ቆመህ ታየኛለህ? ውጣና ፈልጋት እንጂ። የት ብዬ ልፈልጋት? ስራዋን ስለምታውቅ ነው የጠፋችው። ወይኔ ይሄን እምቢ ስትላት ከዘገየ እርግዛ ይሆናል የጠፋችው። እንደዛ ካልሆነ ቤቱን ለቆ የሚያስወጣ ምንም አይነት ምክንያት ሊኖራት አይችልም። ብቻ እንዴት እጄ ተግባልኝ እንጂ ማረጋት ነው የማውቀው። ቆይ እሺ በቃ ጠብቂ፣ መጣሁ። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። ዶክተር ድንግል አይደለሁም አይደል? አዎ ድንግል አይደለሽም። ነገር ግን የአንድ ወር ከ15 ቀን ጽንስ በሆድሽ ውስጥ አለ። ቆይ እሺ እኔ ለይሄ ነገር እንዴት ሊፈጠር ቻለ ዶክተር? የእውነቴን ነው መነኝ። እኔ ከተፈጠርኩ ጀምሮ ወንድ የሚባል ነገር ነክቶኝ አያውቅም። እስኪ ለማስታወስ ሞክሪ። የሆነ እንግዳ ነገር ገጥሞሽ ያውቃል? ያው ማለት የፈለግኩት ይገባሻል። በእርግጥ አለ ዶክተር። ምንድን ነው እሱ? እስኪ አንድ ባንድ ነገር። የሆነ ጊዜ ጠዋት ከእንቅልፌ ስነሳ ጭኔ በደም ተለውሶ ነበር። በእርግጥ ቀኑንስ ትክክል አላስታውስም። እሱ ምናልባት የወር አበባ ሊሆን ይችላል። እኔም ግምት የሱ ነበር እኮ። የወር አበባ ተዛብቷል ብዬ ነው የገመትኩት። ከዚህ በፊት እንደዚህ አይነት ነገር አጋጥሞሽ ያውቃል? በፍጹም አያውቅም ዶክተር። ሁሌ ቀኑን እየጠበቀ ብቻ እኮ ነው የሚመጣው። ሌላስ ምን አየሽ? ምናልባት ይሄ ነገር በጣም ወሳኝ መሆኑን በደንብ አስታውሽ። ከፍራሽ መነሳት እስኪያቅተኝ ድረስ ሰውነቴ ተሰባብሮ ነበር። ሰውነቴ በጣም ዝሎና ደክሞ ነበር። ደህና ነሽ? እኔ እንጃ ሰውነቴን በኃይል የተጫጫነኝ ነው መሰለኝ። ማለት
ምን እንደሆንሽ አታውቂም? እኔ እንጃ። ድንገት ጠዋት ስነሳ ነው ሰውነቴ በሙሉ አልታዘዝ ብሎኝ ያገኘሁት። እና ማታ ምን እንደተፈጠረ የምታስታውሽው ነገር የለም? አላስታውስም። ምን ተፈጠረ? አስታውሳለሁ ዶክተር። እኔ ከእንቅልፌ ስነሳ በሬ ተዘግቶ ነበር። እንደነገርኩ በሬ ሳይቆልፍ መተኛት አልወድም። እሺ ከዚያስ ምን ተፈጠረ? ምንም። ግን የዛን ሰሞን ድብት እንዳደረገኝ ነበር የከረመው። ወደ ራሴም ለመመለስ ብዙ ጊዜ ፈጅቶብኝ ነበር። አብሮሽ የሚኖሩ ሰዎች ምናልባት ወንዶቹ ምንም ያሉሽ ነገር የለም? ወይም ደግሞ ምንም እንግዳ ነገር ያሳየሽ ነገር የለም? እኔ እንጃ። ስለዚህ ነገር ምንም ማስታውሰው ነገር የለም። ግን ለምን ይህን ጥያቄ ጠየቀኝ? ከዚህ በፊት በእንቅልፍ ልብሽ የሚሄድ ልምድ ነበረብሽ? ምን በእንቅልፍ ልብሽ? አልገባኝም። ማለቴ ቤተሰቦች በእንቅልፍ ልብሽ እንደምትይዥ ነግሮሽ ያውቃሉ? ወይስ በዚህ ጉዳይ የሰማሽው ነገር አለ? እኔ እንጃ፣ አይመስለኝም ዶክተር። ቆይ ግን ምን አስበህ ነው? በእርግጥ ግምቴ ነው፣ ግን ያንቺ ችግር ስሊፕ ዎኪንግ ይመስለኛል። አልገባኝም። ምንድን ነው እሱ ደግሞ? ይህንን ነገር እንዴት ብዬ እንደማስረዳሽ አላውቅም። እስካሁን ከነገርሽኝ ታሪክ ተነስቼ ምናልባት ይህንን ነገር ራስሽ በእንቅልፍ ልብሽ ሂደሽ የምትፈጽም ይመስለኛል።